የአላህ ባሮች ሆይ በትናንትናው ዕለት አሹራ ሙሐረም 10 ላይ የነቢዩ ዓለይሂ ሰላቱ ወሰላም ተከታዮች አሹራን ጾመው የድል ቀን በመሆኑ አላህ ባሮቹን ሁሌም ተበዳዮችን እንደሚረዳ በማሰብ በመደሰት ዒባዳ በማድረግ አጅር ሸምተው ውለዋል። በተቃራኒው ደግሞ ነቢይን ዓለይሂ ሰላቱ ወሰላም የማይከተሉ ሺዓ የሚባሉ የጠመሙ አንጃዎች ጾምን ትተው በሐዘን ውለዋል። ራሳቸውን ያደሙ ያቆሰሉ ያለቀሱ ውለዋል። ነቢዩ ዓለይሂ ሰላቱ ወሰላም አሹራን ጹሙ ከማለታቸው ጋር እሳቸውም ከመጾማቸው ጋር አሹራን መጾም የአንድ ዓመት ያለፈ ወንጀልን ያስምራል ከማለታቸው ጋር ሺዓዎች እኛ አሹራን የድል ቀን ነው ብለን አላህን ለማመስገን ብለን አንጾምም፣ ይልቅ እኛ ዘንድ ሺዓዎች ዘንድ አሹራ የሐዘን ቀን ነው፣ ምግብ ማንበላውም እስከ አሱር ብቻ ነው፣ የማንበላውም የሁሴንን ሐዘን ለመግለጽ እንጂ መጾም ነው ብለን አስበንበት አይደለም ብለው እስከ አሱር ከምግብ ታቅበው በሐዘን ንያ ከአሱር በኋላ በልተው ቀኑን ሙሉ ያለቀሱ እየጮሁ ደም ያፈሰሱ የእስላምን ገጽታ ያጠለሹ ውለዋል። አህለ ሱና ወልጀማዓ ነቢይን የሚከተሉ ሰሓቦችን የሚከተሉ ሰዎች ጾመው ቀርተው ዱዓ አድርገው በዒባዳ በአጅር ሲውሉ ቀኑን ሲያሳልፉ ሺዓ የሚባሉ የጠመሙ ከነቢዩ ዓለይሂ ሰላቱ ወሰላም ሱና የራቁ አንጃዎች እያለቀሱ ሱናን እየተቃረኑ የዋሉት የሁለቱም ተግባር ከእምነት የመነጨ ነው፣ ከዐቂዳ የመነጨ ነው። የሰው ልጅ ትልቁ ሀብቱ ዱንያ ላይ ሲኖር እምነቱን ዲኑን መጠበቁ ነው። ነገ አላህ ፊትም ስንቀርብ ትልቁ ሀብታችን እምነታችን ዐቂዳችን፣ ትክክለኛ ኢማን ትክክለኛ እምነት ዐቂዳ ይዞ አላህ ፊት የቀረበ ያኔ አይዋረድም። ዱንያ ላይም ሕይወቱን ዕድሜውን በከንቱ አይጨርስም። ስለዚህ እያንዳንዱ ሙስሊም ንብረቱን ቤተሰቡን ከሚጠብቀው በላይ እምነቱን ሊያውቅና ሊጠብቅ ይገባዋል። እምነት ሳይደፈርስ አዳዲስ ነገሮች ሳይበርዙት ሳይበክሉት ትክክለኛውን ከአላህ ዘንድ የመጣውን ነቢዩ ዓለይሂ ሰላቱ ወሰላም ያስተላለፉትን የቁርአንን የሐዲትን የሰሓቦችን እምነት ዐቂዳ ማወቅ መጠበቅ ያስፈልጋል። በተለይ በዚህ ባለንበት ዘመን ዐቂዳን እምነትን ሚያደክሙ ግራ የሚያጋቡ ነገሮች በዝተዋል። በምን ምክንያት? ሰዎች ከዕልም በመራቃቸው ምክንያት። አብዛኛው ሰፊው ሙስሊም የሚባለው ህዝብ እምነቱን ከቤተሰቦቹ ወስዶ እንጂ የውርስ ዲን ይዞ እንጂ ማስረጃው ምንድነው ቢባል ለእያንዳንዱ የእምነት ነጥብ ከቁርአን ከሐዲስ አጣቅሶ የሚናገር ለልጆቹ የኛ የሙስሊሞች እምነት ይህ ነው ማስረጃውም ይህ ነው ብሎ ከቁርአን አጣቅሶ ለልጁ ማስተላለፍ የሚችለው በማስረጃ የተደገፈ እምነት አይደለም። አብዛኛው ሰው ይዞ ያለው በአካባቢው ተወልዶ ሲያድግ ያገኘውን እምነት ነው፣ የተቅሊድ የውርስ እምነት ነው አብዛኛው ሰው ይዞ የሚጓዘው። ባለንበት ጊዜ ደግሞ ይበልጥ አብዛኛው ሰው ከዕልም ይልቅ ለዱንያ ነው የሚጨነቀው። ጥቂት ሰዎች ናቸው እውቀት ያስፈልገኛል ብለው ቁጭ ብለው የሚማሩት። ልጆቻቸውን ከቁርአን አልፈው ኪታብ እንዲቀሩ የሚያደርጉ የሚያግዙ የሚከታተሉ ወላጆች ጥቂቶች ናቸው። ስለዚህ ያለንበት ዘመን ጅህልና፣ መሀይምነት፣ አላዋቂነት የበዛበት ዘመን ስለሆነ ይህ ጅህልና ይህ አላዋቂነት ደግሞ ይበልጥ በሶሻል ሚዲያ በማህበራዊ ሚዲያ አማካኝነት እያንዳንዱን ሰው የሚያዘናጉ ነገሮች በዝተው ከዕልም የራቀን በመሆኑ ጥሩንም መጥፎንም ይዞ የሚመጣው ቤታችን ግድግዳ ላይ ተሰቅሎ በሚገኝ ቴሌቪዥን አማካኝነት እጅ ላይ የሴት ቦርሳ ላይ በሚገኝ ስልክ አማካኝነት ሰዎች እምነታቸው እየሳሳ እየተበላሸ ነው። ቀድሞውኑ ጅህልና ካለ አላዋቂነት ካለ ከዕልም ከቁርአን ሐዲስ እውቀት ባዶ የሆነ ልብ ብዥታ ሲያገኝ ቶሎ ነው የሚቀበለው። ዕልምን ከዑለሞች ስር ዝቅ ብሎ መስጂድ ላይ መድረሳ ላይ ያልተማረ ሰው ማህበራዊ ሚዲያ ይዞት የሚመጣን ግሳንግስ በሙሉ ወደ ውስጡ ማስገባቱ አይቀርም፣ የሚከላከልበት ጠንካራ የቁርአን የሐዲስ እውቀት እስከሌለው ድረስ። ስለዚህ ባለንበት ዘመን ከሰዎች ከዲን መራቅ ማህበራዊ ሚዲያ መደበኛ ሚዲያ
ሰዎችን ግራም ያጋባ ነገር በብዛት ማሰራጨቱ ተደማምሮ ሰዎች በቀላሉ እየተሸወዱ ነው። ኢስላምን ለስሙ ነው ብዙ ሰዎች የሚኖሩት። ፈትፍተው አጣርተው ማስረጃ ላይ የተደገፈ እምነት ይዘው አይደለም የሚጓዙት። ከነቢዩ ዓለይሂ ሰላቱ ወሰላም መንገድ ካፈነገጡ የጥመት አንጃዎች መካከል አንዱ ሺዓዎች ናቸው። የሺዓ እምነት በተለያየ መልኩ ባለንበት ጊዜ እየተስፋፋ ነው። ብዙ ማስፋፊያ መንገዶችን ተጠቅመው የተሳሳተ ጥመት ላይ የተመሰረተ እምነታቸውን ህዝቡ ዘንድ ለማሰራጨት ቀን ከሌሊት እየሰሩ እየደከሙ ነው። ኮፍያ ያደረገ ለአፉ ቢስሚላህ ላኢላሃ ኢለላህ ያለ ሁሉ ወደ ጀነት የሚመራቸው የሚመስላቸው እውቀት የሌላቸው ሙስሊሞች ሺዓም ይምጣ ሌላም ይምጣ ሙስሊም ነው በሚል ብቻ ተከትለው አዲስ የመሰላቸውን ነገር ሁሉ ተቀብለው ከአላህ መንገድ የሚወጡበት ሁኔታ በብዛት ይስተዋላል። ሺዓ የሚባሉት አንጃዎች ለመጀመሪያ ጊዜ የተመሰረቱት እንቅስቃሴ የጀመሩት በዑስማን ዘመን ዑስማን ኢብኑ አፋን የሚባሉት ታላቁ ሱሐቢ ረዲየላሁ ዐንሁ ወአርዳህ ሶስተኛው ኸሊፋ በሳቸው ስልጣን ዘመን መጨረሻ አካባቢ ላይ አብዱላህ ኢብኑ ሰባ የሚባል የአይሁድ እምነት ተከታይ የነበረ የየመን አይሁዲ የነበረ ሰው ለስሙ ባፉ ብቻ ሰልም ያለሁ ብሎ ውስጡ ላይ ግን ኩፍርን ሸሽጎ አስቀምጦ ፊት ለፊት ኢስላምን ተጋፍጦ ማጥፋት ሲሳነው ሰልም ያለሁ ብሎ የአይሁዶችን ተልእኮ ይዞ ሙስሊሞች ውስጥ ገብቶ መኖር ጀምሯል። ባፉ ላኢላሃ ኢለላህ ይላል፣ ውስጡ ላይ ግን ያለው ሌላ ነው። ውስጡ ላይ ያለውን የተለያዩ ክስተቶች አጋልጠውበታል። ዑስማን እንዲገደሉ ታላቁ ሱሐቢ ዚኑረይን እንዲገደሉ ሰበብ የሆነው የመጀመሪያውን እሳት የለኮሰው ዑስማንን የገደሉ ሰዎችን ያነሳሳው የቀሰቀሰው መዲና ላይ፣ ኩፋ ላይ፣ በስራ ላይ ኢራቅ ከተማዎች ናቸው። ሻም ላይ፣ ሚስር፣ ግብጽ ላይ የዞረ ሰዎችን ሰብስቦ አደራጅቶ እሱ ያደራጃቸው ሰዎች ናቸው መጨረሻ ላይ ሄደው ዑስማን ኢብኑ አፋንን የነቢይን ዓለይሂ ሰላቱ ወሰላም ሱሐባ መላኢካ ሐያ ያደርግለታል ያሉትን ሰው መጀመሪያ አንድ ልጃቸውን ድረውት እሷ ስትሞትበት ሌላ ሁለተኛ ልጃቸውንም ድረውት እሷን ስትሞትበት ሶስተኛ ልጅም ቢኖረኝ ድረህ ነበር ያሉትን ዑስማንን አርጅተው ሸብተው የገደሏቸው እሱ ያሰለጠናቸው ያደራጃቸው ሰዎች ናቸው። በአንድ በኩል ይሄን ያደረገ በሌላ በኩል የነቢይን ቤተሰቦችን ከሌሎች አስበልጬ ወዳለሁኝ አሊን ወዳለሁ የአሊን ቤተሰብ ወዳለሁ በማለት ነቢ ዓለይሂ ሰላቱ ወሰላም ሲሞቱ መምራት የነበረበት አልይ ነው። እኔ በእኛ መጽሐፍ ተውራት ላይ አንብቤ ያለሁኝ ምን የሚል ኢነ ሊኩሊ ነቢይን ወስያ ወወስዩ ሙሐመድን አልዩን የሚል ጥቅስ በእኛ መጽሐፍ ላይ አለ በማለት በእውቀት አድርጎ ሰዎችን ለማሳሳት ሞክሯል። ሁሉም ነቢያት ሲሞቱ ሚተካቸው ተተኪ ነበራቸው። የሙሐመድ ተተኪ አልይ ነው የሚል ጥቅስ የእኛ ተውራት ላይ አግኝቻለሁ በማለት አላዋቂዎችን ነገሮችን ያለዩ ሰዎችን ቂም ያዘሉ ሰዎችን በተለያዩ ምክንያቶች አደራጅቶ ከዑስማን በኋላ ፊትና እንዲቀሰቀስ ዑስማን ተገድለው ከፍተኛ ፊትና እንዲቀሰቀስ ሰበብ ሆኗል። በዚህም አላበቃም። አሊ የነቢ ሙሐመድ ምትክ ነው በሚል ብቻ ሳይሆን ከሺዓ አንጃዎች ውስጥ አሊ ረሱሉ እሱ ነው፣ መልእክተኛ እሱ ነው፣ ጅብሪል አሊ ጋር ሂድ ተብሎ እምቢ ብሎ ነው ሙሐመድ ጋር የሄደው እስከ ማለት የደረሱም አሉ ከነሱ ውስጥ። ይህ የአብዱላህ ኢብን ሰባ ተደብቆ እስላምን ለማጥፋት የሞከረው ሰው የሺዓ እምነት መስራች ሊባል የሚችለው ሰው በስተመጨረሻ አሊይን አንተ ነህ ጌታችን ብሏቸዋል። አሊን ወደ ማምለክ ተሸጋግሯል ማለት ነው። ቀስ በቀስ በአሊ ውዴታ ስም በነቢ ዓለይሂ ሰላቱ ወሰላም ቤተሰብ ውዴታ ስም የተከበረውን የአላህን ሐቅ አምልኮትን ለአሊ ወደ መስጠት ተሸጋግሯል። እሱ የተደበቀ የሸሸ ውስጥ ለውስጥ ስራውን መስራት ቀጥሏል። ሺዓዎች ከሱ ነው ይሄን ሁሉ የወረሱት። አሁን ላይ ስለ ሺዓ የሚባለው ሁሉ መነሻው ይህ አይሁድ የሆነ በድብቅ ግን ለስሙ ሰልም ያለሁ ብሎ በድብቅ እስላምን ለማጥፋት ከሚሞክር ሰው የወረሱት እምነት ነው። ትልቁ የሺዓዎች መለያ ኢማም አሊ መሪያችን አሊ ብቻ ነው ብሎ ማመን ነው። ከዛ በፊት የነበሩት ዑስማንም ዑመርም አቡበክር ስዲቅም እነዚህ የአሊን ሐቅ ወስደው ነው በጉልበት ቀምተውት ነው አሊን በድለውት ነው። ከነቢ በኋላ ኸሊፋ ሆኖ መምራት የነበረበት አቡበክርም ዑስማንም ዑመርም አልነበረም፣ ቀጥታ አሊ ነበረ።
ህብረት ፈጥረው አሊን አግልለው ሐቁን ቀምተውታል ብለው ያምናሉ። ከዚህም ተነስተው ሱሐቦች በሙሉ ከነቢ ሙሐመድ በኋላ ከፍረዋል ብለው ነው የሚያምኑት ሺዓዎች። ሺዓ የሚባሉ አንጃዎች ሱሐቦች ካፊር ናቸው፣ ሙርተድ ናቸው፣ ነቢይ እንደሞቱ ሱሐቦችን እንዳለ ከፍረዋል። አሊ ብን አቢ ጣልብ፣ ልጆቹ አቡ ዘር አልጊፋሪ፣ ሰልማን አልፋሪሲ፣ አልሚቅዳድ ብን አልአስወድ፣ አማር ብን ያስር ወዘተ ሲቀር ብለው ከ6 ከ8 የሚደርሱ ሱሐቦችን ብቻ ነጥለው አውጥተው ከዛ ውጭ ያሉ ሱሐቦች በሙሉ ሙርተዶች ናቸው ብለው ያምናል። ካፊሮች ናቸው ብለው ያምናል። ሱሐቦችን ይሰድባሉ፣ ይረግማሉ። እምነታቸው ሱሐቦችን መስደብ ላይ የተመሰረተ ነው። ከማናፍርባቸው ነገሮች አንዱ ሱሐቦችን መስደብ ነው ብለው ይናገራሉ በይፋ። በተለይ የሱሐባዎች አውራ የሆኑትን አቡበክርና ዑመርን ያልሰደበ ሺዓ አይደለም፣ የኛ ተከታይ አይደለም ብለው ይናገራል። በይፋ ይረግሟቸዋል፣ ይሰድቧቸዋል። አቡበክርና ዑመርን መርገም ላይ መስደብ ላይ ተቅያም የለም ብለው ያምናሉ። ተቅያ የሚል አንድ የእምነት መሰረት አላቸው። ያ ምንድን ነው? ከቦታው ከሁኔታው ጋር ለመሄድ ብለው ለጥንቃቄ ብለው ማስመሰል ማለት ነው። የሚያስፈራቸው ነገር ካለ እምነታቸውን መደበቅ፣ ተቃራኒውን መናገር ተቅያ የሚሉት እምነት አላቸው። አንድ ሰው ከፈራ ተቅያን ማንነትን እምነትን መሸሸግን መጠቀም ይችላል ብለው ያምናሉ። ነገር ግን አቡበክርና ዑመርን መስደብ ላይ ተቅያ መጠቀምም አይቻልም። ይሄ ምንኮራበት ነገር ነው። ማንኛውም ቦታ ላይ ሺዓ የሆነ ሰው አቡበክርና ዑመርን በአደባባይ በይፋ ካልሰደበ ሺዓ አይደለም፣ እኛ ተከታይ አይደለም የሚል እምነት አላቸው። ዑመር ኢብኑል ኸጣብ በግፍ የተገደሉበትን ቀን ዓመታዊ የክብረ በዓል ቀን አድርገው ያከብራሉ ሺዓዎች አሁንም ድረስ ኢራንና መሰል ሀገሮች ላይ። ዑመር ኢብኑል ኸጣብ ፈጅር ሶላት ያሰገዱ ሳለ አንድ አገልጋይ መጥቶ መርዝ በተቀባ ስለት ወግቶ ነው የገደላቸው። ይሄን ያደረገውን ሰው ከመገደላቸው ቀደም ብለው አግኝተውት ነበር። መንገድ ላይ አግኝቷቸው ዑመር ሆይ አንተ ፍትህህ ከሀገር አልፎ ለሌላ ሀገር ከሙስሊም አልፎ ሙስሊም ላልሆነ ሰው ሁሉ ደርሶ ሳለ በአንተ ስልጣን ዘመን ሁሉ በፍትህ የኖረ እኔን ፍትህ እንዳላገኝ አደረከኝ አላቸው ዑመርን። የአንድ የመዲና ሰው አገልጋይ ነው፣ ሰራተኛ ነው፣ ብረት ቀጥቃጭ ነው፣ ብዙ ሙያዎች ያሉት ሰው ነው። አለቃው ጥሩ ሰው ነው፣ ሙያ ያለው ሰው ነው፣ ይጠቅመናል፣ ሀገራችንን ያለማልናል ብለው ነበረ ወደ መዲና ያስገቡት። ከጊዜ በኋላ ሌላ ዓላማ ተልኮ ነበረውና ዑመርን ቀስ አድርጎ በነገር የወጋቸው ዑመር ሆይ ያንተ ፍትህ ለዓለም ሁሉ ተርፎ እኔን ግን ሐቄን ሊያስከብርልኝ አልቻለም። ምን ሆንክ ሲሉት አለቃዬ በየጊዜው ይሄን ያክል ገቢ ካላስገባህ ብሎኛል። ስንት ነው የምትሰራው? ይሄን ያክል። ስንት ጠይቆሃል? ይሄን ያክል። በጣም ትንሽ ብር ነው የጠየቀው። ሙያው ብዙ ነገር ያካተተ ነው። ብዙ ብር ይሰራል። ለአለቃው የሆነች ያክል ገቢ ያደርጋል። አብዛኛውን ለራሱ ይወስዳል። ሆኖም ግን ውስጡ ላይ ጥላቻ ስላለ በዚህ አረካም ብሎ ዑመርን ነካ ሲያደርግ እሺ ያናግርልሃለሁ አለቃህን ብለው አለቃውንም አናግረውለት ነው። ይሄን ካለ ከሰዓታት ከቀን ምናምን በኋላ በራሱ እጅ በልዩ ሁኔታ ስለት አዘጋጅቶ መርዝ ቀብቶ ፈጅር ላይ ዑመር ኢብኑል ኸጣብ ያሰገዱ ደጋግሞ ወግቷቸው ሞተዋል። እሳቸውን ገድሎ ለማምለጥ ሲልም ብዙ ሰዎችን ሲከላከሉት ወግቶ እዛው ገድሏል። ብዙ የቆሰሉም አሉ። ከዛ በኋላ አምልጦ ኢራን ደርሷል የተባለበት ሁኔታ አለ። ኢራን አልደረሰም ተገድሏል ይባልበት ሁኔታ አለ። ከጊዜ በኋላ ይሄን ሰው ዑመርን የገደለውን ሰው ሹጃዑዲን ባባ ሹጃዕ የዲኑ ጀግና ብለው ስም ሰጥተውት መካነ መቃብሩን ገንብተውት በየዓመቱ ይጎበኙታል፣ ተበሩክ ያደርጉበታል። እሱ ጋር ሄደው ዱዓ ያደርጋሉ። ቅጽል ስሙን ሹጃዑዲን ብለው የዲኑ ጀግና የዲኑ አባት ብለው። ዑመርን የገደለ ሰው ሺዓዊ ዘንድ የዲን ጀግና ነው፣ የዲን አባትም። ከነቢ ቀጥሎ የሰው ትልቅ አቡበክር ስዲቅ ናቸው፣ ከዛ ዑመር ናቸው። ይሄ ሱሐቦች ዘንድ በጋራ የተያዘ አቋም ነው። ነቢዩ በህይወት እያሉ ሱሐቦች የሰው ምርጥ ከነቢ በኋላ አቡበክር ነው፣ ከዛ ዑመር ነው፣ ከዛ ዑስማን ነው ያሉ ይናገሩ ነበር። ነቢም ይሄን ሰምተው ዝም ይሉ ነበር። እውነት ነው፣ ሐቅ ነው ማለት ነው። እነሱ ዘንድ ግን የሰው ምርጥ የተባሉትን ዑመር የገደለውን ሰው የዲኑ ጀግና የዲኑ አባት ተብሎ መካነ መቃብሩ በክብር ተይዞ ይጎበኛል። አይሻ ረዲየላሁ ዐንሃ የነቢ ባለቤት ናቸው፣ ዱንያም ላይ አኺራ ጀነትም ላይ። ንጽህናቸውን ቁርአን የመሰከረላቸው ሰው ናቸው አይሻ። በነቢ ዘመን መዲና የሚገኙ ሙናፊቆች ከአይሁዶች ጋር ተባብረው የነቢን ቀልብ ለመስበር የነቢን ባለቤት አይሻን በዝሙት ጠርጥረው ነበር። አይሻ ዝሙት ሰርታለች አሉ። አይሻን ሳይሆን የፈለጉት ነቢን ማሸማቀቅ ነው የፈለጉት።
ግን አላህ ከሰማይ ቁርአን አውርዶ አይሻን ንጹህ እንደሆነች መሰከረ። ነገር ግን ሺዓዎች አሁንም አይሻ ዝሙት ሰርታ ነው የሞተችው፣ ቅያማ ሲቃረብ ማህዲ ሲመጣ ከቀብሩ አውጥቶ ዝሙተኛ ላይ የሚወሰድን እርምጃ ይወስድባታል ብለው ያምናሉ። በአደባባይ ይናገራል። የነቢያችን ሙሐመድ አለይሂ ሰላቱ ወሰላም ባለቤት እናታችን አይሻ ዝሙተኛ ናት ብለው የሚያምኑ ሰዎች ናቸው። እናትህን፣ እህትህን፣ ሚስትህን ዝሙተኛ ናት ብሎ ክብሯን የሚነካ ሰው ምን አይነት ስሜት ነው የሚሰማ? ሙእምን ሙስሊም የነቢይን ባለቤቶች ከራሱ እናት በላይ አድርጎ ነው የሚያየው። ወአዝዋጁሁ ኡመሃቱሁም ነቢዩ አለይሂ ሰላቱ ወሰላም የሙእሚኖች አባት ናቸው፣ ከአባትም በላይ ናቸው። ለህዝባቸው መቃናት የዱንያ የአኼራ ምቾት የሚጨነቁ ከመሆናቸው አንፃር ነቢዩ አለይሂ ሰላቱ ወሰላም የህዝባቸው አባት ናቸው። ባለቤቶቻቸው ደግሞ ከማክበር አንፃር ከመውደድ አንፃር ማግባታቸው ሐራም ከመሆኑ አንፃር የነቢ ባለቤቶች ለመላው ሙስሊሞች ልክ እንደ እናት ናቸው። የነቢን ባለቤት የሙእሚኖችን እናት አይሻን ያውም ከሚስቶቻቸው ሁሉ አስበልጠው ይወዷቸው የነበረ ባለቤታቸውን ዝሙት ሰርታ ነው የሞተችው ብለው ያምናሉ። በዚህም ቁርአንን ይቃረናሉ። ቁርአን ወርዶ የአይሻን ንጽህና ከመሰከረ በኋላ አይሻ ዝሙት ሰርታለች ያለ ሰው ካፊር ነው፣ ከዲን ወጥቷል። ምክንያቱም ቁርአንን አስተባብሏልና ተብሏል። ሱሐቦችን በዚህ መልኩ የሚጠሉት በሱሐባዎች በኩል የተላለፈልንን ቁርአንን፣ ሐዲስን፣ የእስላም ህግጋትን እንዳንቀበል ለማድረግ ነው። ቁርአን ወደኛ የተላለፈው በሱሐቦች ነው። ሐዲስ ወደኛ የተላለፈው በሱሐቦች ነው። የእስላም ህግጋት በሙሉ ወደኛ የተላለፉት ወደ ቀጣይ ትውልድ የተሸጋገሩት በሱሐቦች አማካኝነት ነው። ሱሐቦችን መተቸታቸው ካፊር ናቸው፣ ሙርተድ ናቸው ወዘተ ብለው መፈረጃቸው እነሱ ያስተላለፉት አስተምህሮት ትክክል አይደለም ለማለት መንደርደሪያ ነው። ወከዛሊክ ቁርአንንም በተመለከተ አሁን ላይ መላው ዓለም ላይ ያሉ ሙስሊሞች የሚጠቀሙበት ቃል በቃል አንዲት ፊደል አንዲት አናባቢ ሳትጎደል ሱሐቦች ከነቢዩ የተቀበሉት ሱሐቦች ለቀጣይ ትውልድ ያስረከቡትን እስከ ዛሬ ድረስ በሰነድ ወደኛ የተላለፈውን የአላህ ንግግር መሆኑ ላይ ሙስሊሞች በሙሉ የተስማሙበትን ቁርአንም ሙስሊሞች እጅ ላይ ያለው ቁርአን ትክክል አይደለም፣ ተጨምሮበታል፣ ተቀንሶበታል ብለውም ያምናሉ። ከሺዓዎች እምነት አንዱ ሱሐቦችን ከሰደቡ ካንቋሸሹ በኋላ ቀጥለው ሁለተኛ አቋማቸው እምነታቸው ቁርአን ትክክለኛው የአላህ መመሪያ አይደለም፣ ሌላ ቁርአን አለ ተደብቆ ነው ያለው ብለው ያምናል። አላህ ደግሞ ምን ብለዋል? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። እኔ ነኝ ቁርአኑን ያወረድኩት እኔ እጠብቀዋለሁ ብለዋል አላህ ተባረከ ወተዓላ። ጌታ አላህ ቁርአኑን ያወረድኩት እኔ ነኝ እኔ እጠብቀዋለሁ ያለ ሺዓዎች አይ ቁርአን አልተጠበቀም ተጨምሮበታል ተቀንሶበታል ብለው ያምናል። ቁርአን ውስጥ ከነቢ መሐመድ በኋላ ዓሊ ነው መምራት ያለበት የሚል አንቀጽ ነበረ፣ አውጥተውታል ሰሓቦች ብለው ያምናል። ቁርአን እንደፈለጉ አድርገው ይፈስራሉ። ፈድበሑ በቀራ የሚለውን የሱረቱል በቀራን አንቀጽ አይሻን ረዱ ማለት ነው ብለው ይፈስራሉ፣ በይፋ በአደባባይ ይናገራል። ስለዚህ በቁርአንም እምነታቸው ከትክክለኛ ሙስሊሞች እምነት የተለየ ነው። ቁርአንን የሚያስተባብል ነው። አላህ ቁርአኑን ጠብቀዋለሁ ያለ እነሱ አልተጠበቀም በማለታቸው ሱሐቦችን ያንቋሸሹ፣ በተቃራኒው ደግሞ እነሱ መሪዎቻችን ናቸው የሚሏቸው የዓሊ የልጅ ልጆችን ቤተሰቦችን ከሁሉም ስህተት የተጠበቁ ናቸው ብለው ያምናሉ። የዓሊ ቤተሰቦች መሪዎቻችን ከነቢያትም በላይ ናቸው ብለው ያምናሉ። አይማ የሚሏቸው 12 መሪዎቻችን የሚሏቸው አሉ፣ ከነቢ በላይ ናቸው ብለው ያምናሉ። በል የአላህን ሐቅም ለነሱ አሳልፎ ይሰጣሉ። መሪዎቻችን የሚሏቸው የዓሊ ቤተሰቦች የሚሏቸውን ያመልካሉ። ዓሊ ኻሊቁና ወራዚቁና፣ የፈጠረን ዓሊ ነው፣ የሚመግበንም ዓሊ ነው፣ የቅያም ቀን የሚተሳሰበን ዓሊ ነው፣ አንዳንዴ ሲፈልጉ ሁሰይን ነው ብለው ያምናሉ፣ ይናገራሉ በአደባባይ። መሪዎቻችን የሚሏቸው የዓሊ የሁሰይን የልጅ ልጆቻቸው የቀብር ቦታዎችን የዒባዳ ቦታ አድርገው ይዛሉ። ከመካና መዲና የበለጠ የተቀደሱ የተከበሩ ናቸው የኛ መሪዎች የተቀበሩባቸው ቦታዎች ብለው ያምናሉ። ኩፋ ሀገር ላይ የሚገኝ እነሱ ለየት ያለ ቦታ የሚሰጡት መስጂድ አለ። ኩፋ ሀገሩ የዓሊ ቤተሰቦች በብዛት የተቀበሩበት ነው፣ ዓሊ የተቀበረበት ነው ብለው ከማመናቸው ተነስተው የዓሊ ቤተሰቦች የተቀበሩበት አካባቢ ሀገር በሙሉ የተቀደሰ ነው ብለው ከማመን ተነስተው ኩፋ ላይ የሚገኘው መስጂድ ላይ አንድ ፈርዱ ሶላት የሰገደ ሐጅ እንዳደረገ ይቆጠርለታል፣ ሱና ሶላት የሰገደ ደግሞ ያ መስጂድ ላይ ዑምራ እንዳደረገ ይቆጠርለታል ብለው ያምናል። ለምንድን ነው ይሄ የሆነው? ዓሊ እዛ ላይ ስለተቀበረ ብቻ። ከርበላ የሚባለው የኢራቅ ከተማ ላይ ደግሞ ሁሰይን ስለተቀበረ አሹራ ላይ እሱ ተገድሎብናል ብለው በሐዘን ራሳቸውን ያደሙ ያለቀሱ የሚውሉበት መነሻ የሆነው
ክስተት እዛ ነው የተከሰተው፣ እዛ ነው ሁሴን የተቀበረው በማለት ወደ ከርበላ ጉብኝት ማድረግ ከሐጅ ይሻላል የሚል እምነት አላቸው። ከርበላ የሚባለው ከተማ ሀገር ከካዕባ ይሻላል የሚል አቋም አላቸው። አንድ ጊዜ ከርበላ ሁሴን የተቀበረበትን ስፍራ መዘየር 20 ጊዜ ሐጅ ከማድረግ ይበልጣል ብለውም ያምናል። አንድ እነሱ መሪያችን ነው ብለው የሚያምኑት ፈጣሪያችን ነው ብለውም ሲፈልጉ የሚለምኑት አንድ ሙስሊም አንድ ሰው ሞቶ ስለተቀበረበት ብቻ ያ ስፍራ ከመካ ከካዕባ ከራሷ ይበልጣል። የሁሴንን ቀብር ከርበላን አንድ የመዘየር 20 ጊዜ ወደ መካ ሐጅ ከማድረግ ይልቃል ይበልጣል ብለው የሚያምኑ ናቸው። ሁሴን እንዲገደል ሰበብ የሆኑት እነሱ ራሳቸው ናቸው። ሁሴን መዲና ላይ አርፈው በተቀመጡበት ና እኛ እንሾመሃለን እንረዳሃለን ብለው ጎትጉተው አስወጥተዋቸው እዛ ሲደርሱ ጥለዋቸው ሸሽተው በቦታው ከነበሩ ባለስልጣኖች ጋር አጋጭተዋቸው የመገደላቸው ሰበብ ሺዓዎች ራሳቸው ናቸው። ሁሴን መገደላቸው አግባብ አይደለም። የነቢ አለይሂ ሰላቱ ሰላም የልጅ ልጅ ናቸው። ምን ወዳቸው ምና ከብራቸው ሱሐባ ናቸው። የጀነት ወጣቶች አለቃ የተባለላቸው ናቸው ከወንድማቸው ጋር ሐሰንና ሁሴን የጀነት ወጣቶች አለቃዎች ናቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሐሰን የነቢ አለይሂ ሰላቱ ሰላም የልጅ ልጅ ናቸው፣ ሱሐባ ናቸው። ምን ወዳቸው ምና ከብራቸው ሱሐባ ናቸው። መገደላቸውም ግፍ ነው፣ አግባብ አይደለም። መገደላቸውንም አንደግፍም፣ ሙስሊም አይደግፍም። የገደላቸውንም ሰው ድርጊቱን አይደግፍም። እነሱ ግን ሁሴን በሰላም መዲና እየኖሩ ና ወደ ኢራቅ ብለው ጎትጉተው አውጥተዋቸው ከዛ በኋላ ጥለዋቸው ጠፍተው እንዲገደሉ አደረጉ። መልሰው ግን አህለ ሱና ወልጀማዓ ሙስሊሞች ናቸው የገደሏቸው ብለው ሙስሊሞችን ይረግማሉ፣ ገዳይ ያደርጋሉ። በየዓመቱ አሹራ 10ኛው ቀን ላይ ሁሴን እንደደማው እኛም እንደማለን፣ ቤተሰቦቹ እንዳዘኑት እኛም እናዝናለን ብለው ኢስላምን ውብ የሆነውን ኢስላም የሚያጠለሽ ተግባር ሲፈጽሙ ይውላሉ። በሰንሰለት ራሳቸውን የገረፉ እያደሙ እያለቀሱ በሐዘን ይውላሉ። አንድ ሰው ሞቶ ከተቀበረ በኋላ ዱዓ ማድረግ ነው፣ እስትግፋር ማድረግ ነው። ሚስት ባሏ ላይ ካልሆነ በስተቀር ከ3 ቀን በላይ አንድ ሟች ላይ ማዘንን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል የሚል ሐዲስ አለ። ኡሙ ሐቢባ የነቢ ባለቤት አባቷ ሲሞት ከ3ኛው ቀን በኋላ ሽቶ አምጡልኝ ብላ ሽቶ ተቀባች። ምን ነው ሲሏት ነብዩ ዐለይሂ ሰላቱ ወሰላም አንድ ሙስሊም አንድ ሟች ላይ ከ3 ቀን በላይ ሊያዝን አይገባውም፣ ሚስት ባሏ ላይ ካልሆነ በስተቀር 4 ወር ከ10 ቀን ሐዘን ላይ ልታሳልፍ ትችላለች። ለዛ ብዬ ነው አባቴን በጣም ከ3 ቀን በላይ ማዘን የለብኝም ሱናዊ ነው ብላ አምጥታ ሽቶ ተቀበታለች። እነሱ 1400 ምናምን ዓመት ሙሉ በየዓመቱ ራሳቸው የገደሉትን ያስገደሉትን ሰው እያዘነን ነው ብለው የእስላምን ውበት የሚያጠለሽ በ21ኛው ክፍለ ዘመን ላይ ይህ የኋላ ቀርነት ተግባር የእስላም አካል እስኪመስል ድረስ ሰበብ ይሆናል። ብዙ ሰዎች ባለንበት ዘመን ከእስላም እንዲርቁ የሚያደርግ አንዱ ተግባርም ይሄን የሺዓዎች ስራን አህለ ሱና ወልጀማዓ ይሄን ተግባራቸውን ስለሚቃወሙ ሽርክን ስለሚያወግዙ አካሄዳችሁ ትክክል አይደለም ስለሚሉ ከነሱ ውጪ ያለውን ሰፊውን የሙስሊሙን ማህበረሰብ ካፍር ነው ብለው ያምናሉ። ከነሱ ውጪ ያለውን የሙስሊሙን ማህበረሰብ ካፍር ነው፣ ከአይሁዶች የበለጠ ከነሷራዎች የበለጠ ካፍር ነው፣ ህይወቱም ንብረቱም ሐላል ነው ብለው ያምናሉ። አንድ ሰው አህለ ሱና ከሺዓ ውጭ የሆነን ሰው ቢገድል ምን ያድርግ ተብለው አዋቂዎቻቸው ሲጠየቁ ለማንኛውም ዝም ብሎ አንድ በግ ይረድና ምስኪን ያብላ፣ ያረደው በግ ግን ከገደለው አህለ ሱና ይሻላል፣ በጉ ከሱ ይሻላል፣ ከመሆኑም ጋር ግን ለማንኛውም አንድ በግ ይረድ ብለው መልስ ይሰጣል። ለዚህም ነው እስካለንበት ጊዜ ድረስ ከካፍሮች ጎን ቆመው የእነሱን መንገድ ማይከተሉ ሙስሊሞችን ኢራቅ ላይ፣ ሊባኖስ ላይ፣ የመን ላይ፣ ሶሪያ ላይ የሚያሰቃዩ። አብዛኛው ሙስሊም የሚያስታውሰው የቅርብ ጊዜ የሶሪያ ከበሻር አልአሰድ ጋር ተባብሮ ሙስሊሞችን የመጨፍጨፍ ላያቸው ላይ የተለያዩ ቦምቦችን የማዝነብ ሥራ አንድ አካሉ በዘመኑ ያሉ ሺዓዎች ናቸው። የመን አካባቢ የሚገኙ ሁቲ የሚባሉ ሺዓዎችም የየመን ሙስሊሞችን እንዴት እንደሚያሰቃዩ አልፎ ተርፎ ከየመን ወደ መካ መሳሪያ በማስወንጨፍ ካዕባን ሁሉ ለመምታት ሙከራ እንደሚያደርጉ በዘመኑ የሚታወቅ ጉዳይ ነው። ይሄ ሁሉ ትክክለኛ ሙስሊሞች እንዳልሆኑ የነሱ እምነትም ቁርአንም ዲንም አካሄድም ከሙስሊሞች የተለየ እንደሆነ በግልጽ የሚያሳይ ነው። እነዚህ ጥቂት የሺዓ እምነቶች ናቸው። ከራሳቸው ክታቦች የተወሰዱ፣ ከራሳቸው አዋቂዎች አንደበት የተወሰዱ። መጽሐፍ ማገላበጥ የሚችል ሰው መጽሐፋቸው ላይ ሊያገኘው የሚችል ባለንበት በሚዲያ ዘመን ደግሞ በድምጻቸው በተንቀሳቃሽ ምስልም ጭምር አቡበክርን ዑመርን ሲረግሙ፣ ዑስማንን ሲረግሙ፣ አይሻ ዝሙተኛ ናት ሲሉ፣ ይሄ ቁርአን ትክክል አይደለም ሲሉ፣ የመካና መዲናን ክብር ሲነኩ ሚስተዋል።
ጉዳይ ነው። ከዚህ ሙስሊም ሊነቃ ዲኑን ሊጠብቅ يقبل. أعوذ بالله من الشيطان الرجيم. والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد نبينا عليه الصلاة والسلام مودد بسبوቻቸውን መውደድ አንዱ የሙስሊሞች የእምነት አካልና መሰረት ነው። ቁርአንን መውደድ ማክበር የሙስሊሞች የዲናቸው አንድ መሰረት ነው። ሱሐቦችን መውደድ ማክበር የሙስሊሞች አንድ የእምነት መሰረት ነው። እነዚህ ሁሉ መሰረቶችን የሚነዱ ሰዎች ናቸው ሺዓዎች ማለት። የእስላምን ገጽታ የሚያበላሹ ሰዎች ናቸው። በየዓመቱ አሹራ ላይ ራሳቸውን በማድማት በሐዘን በመዋል እስላም እንደዚህ ነው እንዴ ብለው ሰዎች እስላም እንዲርቁ እንዲጠሉ የሚያደርጉ ናቸው። ሙትዓ የሚባል ጉዳይም አለ እነሱ ጋር። በሙትዓ ስም ዝሙትን የሚፈቅዱ ሰዎች ናቸው። አንድ ወንድ አንድ ቤት ላይ በእንግድነት ካደረ እዛ ቤት ላይ አንዲት ሴት ጋር ተኝቶ ማደር ይችላል። ሴት ልጅ የፈቀደችውን ሰው ለጊዜው ተጋብተናል ብለው ለጊዜው ስሜታቸውን አስተናግደው ከዛ በኋላ መለያየት ይችላሉ። ይሄ ዲን ነው ብለው የሚያምኑ ሰዎች ናቸው። በሙትዓ ስም ዝሙት። ሙትዓ ሐራም ነው፣ ክልክል ነው፣ ነውር ነው። ባለንበት ዘመን ዓለም ላይ ወላጃቸው ማይታወቅ ህፃናት በብዛት ተጥለው የሚገኙበት አንዱ ሀገርም የሺዓዎች ሀገር የሆነው ኢራን ላይ ነው። በዚህ ምክንያት በሙትዓ ስም ዝሙትን በመፍቀድ ምክንያት ይሄም አንዱ የእስላምን ገጽታ የሚያጠለሽ ተግባራቸው ነው። ባለንበት ጊዜ የሺዓ እምነትን አደገኝነት ከፍ ከሚያደርጉ ሚንበር ላይ ጉዳያቸው እንዲነሳ ከሚያደርጉ ነገሮች አንዱ የአብዛኛው የሰፊው ሙስሊም የሺዓን ምንነት ያለመረዳት አደጋ ነው። እነሱም እንደ ፖለቲካ ሙስሊሙን ለማስተኛት ለሙስሊም እንደሚቆረቆሩ የእስላማዊ ሀገር ጉዳይ እንደሚያሳስባቸው ለመምሰል የሚያሳዩቸው የሚሄዷቸው አካሄዶች ናቸው። ይሄ ሰውን ለማባበል ነው እንጂ ቁርአንን ትክክለኛ ቁርአን አይደለም ብሎ የሚያምን ሰው አቡበክርና ዑመር የሳት ናቸው ብሎ የሚያምን ሰው ለአላህ እኔን ጀነት ካስገባኝ ጀነት ውስጥ አቡበክርና ዑመር ካሉ አውጣኝ አልፈልግም እለዋለሁ አላህን እስከ ማለት የደረሱ የሚጃጃሉ ሰዎች እንዴት ብለው ነው ለሙስሊም ጉዳይ የሚጨነቁት? ኢራን ላይ፣ ሊባኖስ ላይ፣ የመን ላይ፣ ሶሪያ ላይ ሙስሊሞችን ከአይሁዶች ጋር ከካፊሮች ጋር አብረው የሚያሰቃዩ ሰዎች እንዴት ነው ለእስላም የሚጨነቁት? የራሳቸው ዓላማ አላቸው። አብዛኛውን ዓለም መቆጣጠር ይፈልጋሉ። ያን ለማሳካት ግን ከእውቀት የራቁ በድህነት የተጠቁ የአፍሪካ መሰል ሀገሮችን በኤምባሲዎቻቸው አማካኝነት በተለያዩ ግንኙነቶች ለማስተኛት ፈልገው እንጂ ከእስላም የራቁ ሰዎች ናቸው። ከአይሁዶች ጋር ላይላዩን ጦርነት ያላቸው ለማስመሰል ቢሞክሩም አይሁዶችን እንጠላለን አሜሪካን እንጠላለን ቢሉም በሐቂቃው ግን ውስጥ ለውስጥ አብረው የሚሰሩ ሰዎች ናቸው። ብዙ ጊዜ የእስላም ግልጽ ጠላቶች ባሉበት እስራኤል ባለችበት እነሱም አብረው ይሰራሉ። የሆነ ጊዜ ላይ ህዝቡን ለማስተኛትም ይሁን ለሌላ ምክንያት አሊያ ደግሞ ጥቅም ሲያጋጫቸው ጊዜያዊ የሆነች የጦርነት ጨዋታ ሊጫወቱ ይችላሉ። ያደረጉትን ያድርጉ። ሁለት አንድ እምነት ያላቸው የተለያየ እምነት ያላቸው ሰዎችም በድንበር በፖለቲካ ሊጋጩ እንደሚችሉት ከወዳጆቿ ጋር ልትጋጭ ትችላለች። ያ ግን ሺዓዎች ትክክለኛ ሙስሊም ናቸው ማለትን ፈጽሞ አያስይዝም። ከድሮ ጀምሮ በታሪክ የሚታወቅ ነው። ኢራቅ የዑለሞች ሀገር ነበረች። በዕልም ያበበች ሀገር ነበረች። እንደ ሂጅራ 656ኛው ዓመት ላይ ተታር የሚባሉ ወራሪዎች ኢራቅን ወረው የሙስሊሞችን መሪ ኸሊፋውን ሜዳ ላይ አውጥተው ገድለው ሀገር እንዲወድም ኺላፋ ስርዓት እንዲሰረዝ ያደረጉ ተታሮችን መጎሎችን ያገዙት በሩን የከፈቱላቸው አሁንም ሺዓዎች ናቸው። የሙስሊሞች አጠቃላይ መሪ ኸሊፋ እንዲገደል ሰበብ የሆኑ እነሱ ናቸው። በዛ ዘመን ወንዝ ላይ ከተጣሉ ኪታቦች ብዛት የመጣ ወንዙ ጠቅሮ ነበር ይባላል። ብዙ ኪታቦች ጠፍተዋል። የብዙ ቀደምት ዑለሞች ያላቸው ኪታብ ዝርዝር ሲጠቀስ 100 ምናምን ያላቸው ዑለሞች አሉ በዝርዝር ደረጃ። ነገር ግን ከነዚህ ብዙ አስርተ ኪታቦቻቸው ውስጥ 2 ወይም 3 እንጂ የለም ይባላል። የት ሄዶ? በዛ ጊዜ ሺዓዎች ከተታሮች ጋር ከመጎሎች ጋር ተባብረው ባግዳድን ሌሎችም እስላማዊ ሀገራትን ባስወረሩ ጊዜ ኪታቦቹ በሙሉ ወንዝ ላይ ተጥለው በመጥፋታቸው ምክንያት ማለት ነው። የእስላም ጠላቶች በመሆናቸው ነው ይሄን የሚያደርጉት። አልፎ አልፎ ለእስላም እንደሚቆጩ ለማድረግ የሚሞክሩት ውሸት ነው፣ ማታለያ ነው፣ ፖለቲካ ነው። መካን
ቅርብ ጊዜም ለመምታት ሞክረዋል። በቀደምት ሙስሊሞች ጊዜ 317ኛው ዓመተ ሂጅራ ላይ 8ኛው ቀን የሐጅ ስራ የሚጀመርበት ቀን ላይ የውመ ተርዊያ ላይ 317ኛው ዓመተ ሂጅራ ላይ መካ ውስጥ ሙስሊሞችን ወረው በብዙ ሺዎች የሚቆጠሩ ሰዎችን ገድለው የከፊሎቹን አስከሬን ዘምዘም ጉድጓድ ላይ ጥለው ሄደዋል። የተቀደሰውን የዘምዘምን ውሃ በሰው ሬሳ እንዲረክስ አድርገዋል። ሐጅ ነገ ሊጀመር ነው ዛሬ ሊጀመር ነው በተባለበት ቀን መካን ወረዋል። የተከበረውን ሐጀረል አስወድን ወደ ሀገራቸው አፍርሰው ነቅለው ይዘውት ሄደው ለ20 ዓመት ሐጀረል አስወድ ቦታው ላይ አልነበረም። ለዚህ ነው በእነዚህ ዘመናት ዓመታት የነበሩ ዑለሞች ስለ ሐጅ ስነ ስርዓት ሲናገሩ ምን ይላሉ? ሐጅ የሚያደርግ ሰው ይሄን አድርጎ ከዛም ጠዋፍ ያደርጋል። ጠዋፍ ያደረገ ሳለ ደግሞ ሐጀረል አስወድ ያለበት ኮርነር ጋር ሲደርስ ሐጀረል አስወድን ይነካል፣ ይስማል ይሉና ኢን ውጂደ ይላሉ። ሐጀረል አስወድ ከተገኘ ይላሉ። በታሪክ ሐጀረል አስወድ ጠፍቶ ያውቃል ወይ? አያውቅም። ግን በሺዓዎች ታሪክ ለ20 ዓመት ገደማ ሐጀረል አስወድን ፈንቅለው ወስደው ወደ ሀገራቸው ሙስሊሞች ያለ ሐጀረል አስወድ ነበር ከካዕባ ዙሪያ ጠዋፍ የሚያደርጉት። ዑለሞችም በዛ ዘመን የነበሩ ከዛ ሐጀረል አስወድ ይነካል፣ ይሳማል ከተገኘ ይሉ ነበር። ከጊዜ በኋላ አላህ ተባረከ ወተዓላ እንዲመለስ አድርጓል። መቃም ኢብራሂምንም ለመውሰድ ሙከራ አድርገው ነበር። የካዕባ ጠባቂዎች በዛ ዘመን የነበሩት ቀስ አድርገው ከቦታው አንስተው ደብቀውት ነው መቃም ኢብራሂምም የዳነው። ሌላ ሙስሊም ለዲኑ ጥንቃቄ ሊያደርግ ነቃሊል በተለይ ባለንበት በሚዲያ ዘመን ጥምጣም የጠመጠመ አሰላሙ አለይኩም ያለው በሙሉ ሙስሊም መስሎት ቤታቸው ላይ የሺዓ ቻናሎችን ከፍተው የሚያዩ ሰዎችን አይተናል። በኤምባሲዎቻቸው አማካኝነት የተለያዩ እንቅስቃሴዎችን ያደረጉ ሰዎችን ያባበሉ እየያዙ ነው ባለንበት ጊዜ ሀገራችንም ድረስ ገብቷል። ስለዚህ በዲናችን ጉዳይ ነቃልን ጥንቃቄ ልናደርግ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم اهدنا سبل السلام اللهم اهدنا سبل السلام واختم لنا على دين الإسلام اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم اجعلنا هداة مهتدين غير ضالين ولا مضلين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين فرج اللهم هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين آمين والحمد لله رب العالمين.